ሰበር መረጃ በትግራይ አዲስ ፍጥጫ ቀጥሏል። የስልጣን ርክክብ ጥያቄውና የክልሉ ውጥረት ሙሉ መረጃውን ይዘናላችሁ ቀርበናል። ሐሳብ ቱዴይ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በሚያዝያ ወር 2018 ዓ.ም በትግራይ ክልል የተከሰተውን የስልጣን ፍጥጫ ተከትሎ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ በሰጡት ሰፋ ያለ መግለጫ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሰላማዊ የስልጣን ርክክብ ሊያደርጉ እንደሚገባ አሳስበው ነበር። የዚህን ዝርዝር ነጥቦች የሚከተሉት ናቸው። አንደኛ፣ የርክክብ ጥያቄና የስህተት ማስጠንቀቂያ። አቶ ሚካኤል አስገዶም እንደገለጹት ህወሓት በክልሉ በ2012 ዓ.ም የተመረጠውን ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ጊዜያዊ አስተዳደሩ ስልጣኑን ለተመለሰው ምክር ቤትና ለሚሰየመው አዲስ ካቢኔ ማስረከብ አለበት። ፕሬዝዳንቱ ይህንን ርክክብ ለማድረግ ፈቃደኛ ካልሆኑ ትልቅ ስህተት እንደሚሆንና የትግራይ ህዝብ ፍላጎት መቃወም እንደሆነ ገልጸዋል። ሁለተኛ፣ የፌዴራል መንግስት ውሳኔ ተቀባይነት ማጣት። ለዚህ ውጥረት መባባስ ምክንያት የሆነው የፌዴራል መንግስት የፕሬዝዳንት ታደሰ ወረደን የስልጣን ዘመን ለተጨማሪ 1 ዓመት እስከ ሚያዝያ 2019 ዓ.ም ማራዘሙ ነው። ህወሓት ይህንን ውሳኔ ህገወጥ ነው ሲልም ይቃወማል። ምክንያቱም ውሳኔው የተላለፈው በሰላም ስምምነቱ መሰረት ከክልሉ የፖለቲካ ኃይሎች ጋር ሳይመካከርበት ነው ብለዋል። የስልጣን ማራዘሚያው የተጠቀሰው በ2013 ዓ.ም በወጣና አሁን ላይ ህጋዊ ተቀባይነት በሌለው ደንብ መሰረት ነው በሚል ይከራከራል። ሶስተኛ፣ የጊዜያዊ አስተዳደሩ መፍረስ መታወጅ። ህወሓት የፌዴራል መንግስት የወሰደው እርምጃ የፕሪቶሪያውን ስምምነት የሰላም ስምምነት በተግባር ያፈረሰ ነው ብሏል። በዚህም ምክንያት የክልሉ ጊዜያዊ አስተዳደር ህጋዊ ህልውና አብቅቷል በሚል ከዚህ በኋላ ከፌዴራል መንግስት ጋር ያለውን የስራ ግንኙነት ማቋረጥ ነው ድርጅቱ በይፋ አስታውቋል። 4 የጄኔራል ታደሰ ወረደ ምላሽ። በሌላ በኩል ፕሬዝዳንት ታደሰ ወረደ የህወሓት አካሄድ መፈንቅለ መንግስት ሲሉ ጠርተውታል። ፕሬዝዳንቱ በሰጡት መግለጫም የህወሓት ውሳኔ የክልሉን ሰላም አደጋ ላይ የሚጥልና ህገወጥ ነው በሚልም አጣጥለውታል። ምክር ቤቱ የመመለስ ስልጣን ያለው የፌዴራል መንግስት እንጂ ምክር ቤቱን የመመለስ ስልጣን ያለው የፌዴራል መንግስት እንጂ አንድ የፖለቲካ ድርጅት አይደለም። መደበኛ የመንግስት ስራዎችን ይቀጥላሉ። የክልሉ የጸጥታ ኃይሎችን ሰላምን እንዲያስከብሩ ትዕዛዝ ሰጥቷል። 5 የወደፊት ስጋቶች። ይህ የስልጣን ርክክብ ጥያቄ በትግራይ ክልል ውስጥ 2 ትይዩ የስልጣን አካላት የቀድሞ ምክር ቤትና የአሁኑ ጊዜያዊ አስተዳደር እንዲፈጠሩ በማድረጉ በክልሉ ውስጥ የጸጥታ መላላትና የእርስ በርስ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት በነዋሪዎችና በዓለም አቀፍ ማህበረሰብ ዘንድ እየተፈጠረ ይገኛል። በዚህም የስልጣን ፍጥጫ ዙሪያ የእርሱ አስተያየት ምንድን ነው? ወይስ ምን ሊከሰት ይችላል? በኮመንት መስጫ ሳጥኑ ያጋሩ። ወቅታዊና ሚዛናዊ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አስተያየቱን በኮመንት ያጋሩ። ስለተከታተሉ እናመሰግናለን።